ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ፣ በሰዎች ጥላቻ ነው። ብዙዎቻችሁ ኮመንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ፣ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደር፣ መወዳደቅ እንደ ባህላችን ተሸክመ ነው የኖርን በጣም ብዙዎቻችንን። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የትረባ ባህል መቼ ነው የሚቆመው? አንድ ሰው ኦፍኮርስ ህይወት ነች፣ እንሰቃያለን። ግን ስቃያችን ለሌላ ሰው ስናካፍል ይህ የሰይጣን ስራ ነው። ይህ ምድር ሲኦል ይባላል። ብዙዎቻችሁ እሷ ኮመንት ላይ ገብታችሁ የተሳደባችሁ ማለት ነው አሁን የእናንተ ሲኦል አሁን ነው የሚጀምረው። የእሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሻት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ ሴቶች አንድ ምክር ልሰጣችሁ ፈልጋለሁ። ሁሌም ወደ ዓላማችሁ ስትንቀሳቀሱ ትልቅ ደረጃ ለመድረስ ስትሞክሩ ተራቢና አወዳዳቂ ያጋጥማቸዋል። እነዚህ ጥላቻ ያላቸው በልባቸው ጨለማ ይዘው የሚጓዙ ሰዎች ሰምታችሁ ተስፋ ከቆረጣችሁ ተሳስታችኋል። እነዚህ ሰዎች እድሜ ልካቸው ሲኦል ውስጥ የሚኖሩ ሰዎች ይሆናሉ። እወቁት። ስለዚህ የራሳቸው ጥላቻ እዛው ተውት። አንቺን ብቻ ይመስልሻል የሚሰድቡሽ? አንቺን ሰድቦ እንደገና አልፎ ሌላ ሰውም ይሰድባሉ። ህይወታቸው ስድብ ብቻ ነው፣ ጥላቻ ብቻ ነው። ምንም ከዚህ መውጣት አይችሉም። የታወቀ ነገር ነው። ስለዚህ እነሱን ታያቸው። ህይወትሽን ኑሪ። አንቺ ጠንክሪ፣ በርቺ። ህይወትሽ ይቀየራል። ተስፋ እንዳትቆርጪ። ቻው። እቺ ልጅ አያችሁ ላይ መስላችሁ ይችላል፣ ግን ይሆናል። ክርስቶስን የበደላችሁ፣ ብራችሁን የበላ የተጫወተባችሁ፣ የደፈራችሁ ሁሉ ሰው የእጁን ያገኛል። እናንተ አሁን ባላችሁበት ሞመንት ላይ መስላችሁ ይችላል፣ ግን ይሆናል። ክርስቶስን እኔን እመኑ። ለምን እኔ የደረሰብኝን ስለማቅ ነው። እኔን ያሰቃዩ እኔን ሁሉንም እንዲህ በአይኔን እያየሁት እንዲህ በአይኔ ማለት ለካ የጊዜ ጉዳይ እንጂ ሰው ይበላ የለውም እስክል ድረስ ማለት በእምነታችሁ እግዚአብሔርን እመኑና እግዚአብሔር ላይ ልጥፍ በሉ እንጂ የምን ራስ ማጥፋት ነው? የምን ራስ ማጥፋት ነው? ለምንድን ነው እንደዚህ አይነት ራሳችሁ ላይ የምትወስኑት? ወንድ ቢሄድ ወንድ ይመጣል ወንድ። ምንድን ነው ፍቅር? ሲጀመር እኮ መድኃኒዓለም ነው ፍቅር እኮ። እሱና እሱ ብቻ ነው እኮ ፍቅር። የፈጠራቸው አምላክ ብቻ ነው ፍቅር። ለሰው ብሎ ራስን ማጥፋት፣ ለወንድ ብሎ ለቤተሰብ ብሎ ብርሽ ተበላ ይብላው፣ ክርስቶስን ይብላ። እኔ 7 ዓመት ሰርቼ 7 ብር የለኝም ነበር። 7 ብር የለኝም ነበር፣ ግን የታመንኩት አምላክ አልጣለኝም። በቃ ምክንያቱም ሚሊዮነር ብትሆን ፎቅና ምድር ቤት ቢኖር እኔ ደሳሳ ጎጆ ብኖር አንድ ቀን ሁላችንም ሟች ነን። ሁሉም ነገር ተረስቶ ቀናችን ሲደርስ አይደል? እንደዛ ብላችሁ አርቃችሁ አስቡ። ራስ ማጥፋት፣ ራስ ላይ አደጋ ማድረስ፣ ተስፋ መቁረጥ። ምክንያቱ ለምን? ለሰው ያ ሰው ህይወቱን ይቀጥላል። እቺ ልጅ የት ገባች? አሁን አፈር ስር ናት። አፈር ስር። እኔ በጣም ነው የተቃጠልኩት። ሌሊቱን በሙሉ አርቅሼ ነው የተኛሁት። ለምን ብዬ ለምን? የሞት ሽለት ሰው ህይወቱን ይቀጥላል። ነገ ተነገ ወዲያ አንቺስ ትረሻለሽ። ቤተሰብ ራሱ ይረሳል። እንኳን ወንድ እንኳን ባዳ ይቅር